ሁሉም ቃሉን ሲሰጥ ባልና ሚስቶች አንድ ጻ ልጅ አላቸው ወንድ ልጅ አላቸው እና አንድ ክፍል ቤት ውስጥ ነው የሚኖሩት ያው ኑሯቸው ትንሽ ዝቅተኛ ስለሆነ በአንድ ክፍል ቤት ውስጥ ነው ይሄ ልጅ የሚያሳድጉትና ሁሉ ጊዜ ሲተኙ ይሄ ልጅ መሃል ላይ ነው የሚያስተኙት እና ይሄ ልጅ ሁሉ ጊዜ ጧት ራሱ ዳር ያገኛል እና በቃ ያስጨንቀዋል እንዴ ማታ መሃል ተኝቼ እንዴት አሁን ጧት እንዴ ዳር ይገኛሉ ያለ ይጨነቃል ከዛ እንቀ ያስተኙትና ጧት ይነሳ እማዬ እንዴ ማታ መሃል ያስተኛችሁ ጧት ለምንድን ነው እኔ ዳር የምገኘው ምንድን ነው እሱ አትነግሩኝ እንዴ እኮ ግራ ገብቶኝ በዛ ላይ ደግሞ ብርድ ምናምን አለ ቢመጣኝስ ሲል እናት ይኸውልህ ልጄ ይኸውልህ ምን መሰል አንተ ለሊቱን ሙሉ ትቃዣለህ በቃ ትገላበጣለህ ታስቸግራለህ ለዛ እኮ ነው ልጄ ለዛ ብለን ነው ለሌላ ነገር አይደለም ለሱ አንዴ እሺ በቃ ይላል የዛን ቀን ማታ ራቱ ምናምን ይሰጡትና መሃል ያስተኛል መሃል ተኝቶ እንቅልፍ እንደወሰደው ቼክ ያደርጉታል ከዛ አባትየው ዳራርኩ ለላውጁ እሺ ቆይ ዝም ብለን ይነሳል ቀስ ብላ በድግት አድርግና ዳር ታደርጓለች ልጁ እንቅልፍ የተኛ መስሎ ያደ ሲል ምን አባቱ ልጅ አልተኛም እንዴ ሲል አይ ናመሉን ታቃለ እየቃዥ ይሆናል እንጂ እሱ ነገር እሺ ይላሉ ከዛ ሁለቱ የባልና ሚስት ፍቅር ይጀምራሉ በዚህ ሰዓት ልጅ ጆሮ ተኝቶ ሲያዳምጥ ያድራል ጧት ሲነሳ እሺ ማዬ እንዴ ዛሬ ስለምንድን ነው ዳር ያረጋችሁ እንዴ አቡሽ እየነገርኩ አይደል እንዴ ሰው ሚለን ስማ እንጂ አንተ ተፈራገጣለህ ትቃዣለህ አልኩ አይደል